የራሳቱን ሲኛለሽ የኔ ጀግና በይ የኔ ጀግና አይደለም ዘንድሮ እዩ ተመልከ አሁን እንግዲህ ወይ ላብድ ነው ወይ አላብድም እናያለን። ስንት ሂሳብ መጣ? ሂሳብ ስንት መጣ? 125,000 እየነገርኳቸው እንደዚህ ነው የምታልፊኝ። ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮውን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ ጋይስ አሁን እንግዲህ የጃኒ ጫማ ማለት ነው ተላቆባት እንደዚህ በማስቲካ አድርጌ ለማጣበቅ እየሞከርኩኝ ነው። ምንድነው ያልሽኝ? የሐሳብ ሳመጣ ምን ብለሽ ነው የጠራሽኝ? የሐሳብ ሲመጣ ጭንቅላት ይመቸኛል። የኔ ጀግና ነው ያልሽኝ? ኧረ አይደለም፣ እግዚአብሔር እንደዛ ነው ያልሽኝ። የኔ ጀግና ነው ያልኩህ እና የኔ ጀግና እና በይው አሁን በይው ስትሰራው እልሃለሁ፣ ከሰራኸው እልሃለሁ። ማርያም ጋይስ እነዚህ ልጆች ማለት ነው እውነት ዴት እያደረጉ ነው። ይህ በቅርቡ የተገዛ ጫማ ነው አይደል እንዴ? ያው 8,000 ብር የተገዛ ጫማ ባይደው በ8,000 ብር ማርያም ሁለት ቀን ነው። አዎ ባለየ ናቸው ግን እያዩ ከሆነ እንደዚህ አይደለም። ያው መንገድ ላይ ኤርፖርት ላይ ምንም ጫማ ሳይኖረኝ ቅያሬ ታራ እስኪ የኔ ጀግና በይ እስኪ አይ መጀመሪያ መራመድ ቼክ ላድርግ። እንዴ ተረጋጊ፣ ምን ችግር አለ? ያው ተራመድሽ እስኪ ከፍ ባገታከተ ችግር የለም። ስታይል ነው እሱ፣ ፋሽን ነው በጣም እንኪዮ እስኪ አይ እና በይ አንተ የኔ ጀግና አልቻለውማ ጋይስ የኔ ጀግና በይ የኔ ጀግና በይ ጋይስ ግን ማለት ነው እውነት እነዚህ ልጆች በቃ ዴት እያደረጉ ነው። አውቀው ነው አይደል? ወይ ጉድ! በቃ እርግጠኛ ነኝ ዴት እያደረጉ ነው። አውቀው ነው። ፍቅራቸው ወደ ሶሻል ሚዲያ ማውጣት ስላልፈለጉ ነው እንጂ የኔ ጀግና በይን ምናምን እየተባባላችሁ አስባችሁታል? አይ የሆነ ነገርማ አላችሁ። እኔን ደስ ብያለሁ። እንግዲህ እስከ ወደ ቀጣዩ ቪዲዮ እንሂድ። ደግሞ አይደለም ዘንድሮ እዩ ተመልከቱ። ያው ደህና ናታ። እኔ በቃ ስለ ሂሳብ እየተጨናነኩ ነው። የገዙት ልብስ ላሳያችሁ። ቆይ ይሄው ጋይስ ማለት ነው አዶናይን የከፈለው ብር ብታውቁ ቆይ ታይታላችሁ። በዛ ማለት ታድለው ግን ሁለት ብሮች ጋይስ አልተቻሉማ ጋይስ በቃ ቀወጡት እኮ እነዚህ እብዶች። እንግዲህ እንዳያችሁት ነው ጃኒና የአዶናይ ትንሽ እህት መሰለኛ እህቱ ናት። አብረው እየቀወጡት ነው ልብስ ለመግዛት ሄደው ማለት ነው ጋይስ። የከፈሉትን ብር ቆይ ከዚህ በኋላ ያለውን ቪዲዮ ታይታላችሁ ስንት ብር እንደከፈሉ። አሁን እንግዲህ ወይ ላብድ ነው ወይ አላብድም እናያለን። ስንት ሂሳብ መጣ? ሂሳብ ስንት መጣ? 125,000 ሄሊና እውነትም ያስቃል። ስንት እንደመጣ ታውቂያለሽ? ስንት ነው የመጣው ሂሳብ? 125,000 ምንድን ነው የገዛችሁት? እኔ ማወቅ ፈልጌ 125,000 ጋይስ ለልብስ ማለት ነው። አስቡት። 125,000 መጣ። የትኛው ነው? ነይ ከማበዴ በፊት ጋይስ አስባችሁታል? በአንድ ሌሊት
የምን ሌሊት በአንድ ምሽት ብቻ ማለት ነው 125,000 ብር ለልብስ ከፍላችሁ ስትወጡ እኔ በጣም ገርሞኛል። አሁን አዶናይ ነው የሚከፍለው ማለት ነው ጋይስ። ነገሩ ወንድ ነው የሚከፍለው፣ የሁለቱም እሱ ይከፍላል። ወይ ጉድ! እስኪ ደግሞ ወደ ቀጣይ ቪዲዮ እንሂድ። ይኸው ተለፋፍቀው ነበር፣ ተገናኙ። ከትምህርት ቤት ስትወጣ ነው የመጣችው ታውቃላችሁ። ከትምህርት ቤት ስትመጣ መጣችና ምንድነው ታጎርፊው ወይ እንዴ ማርያምን ነው እኔ ሄሉን እየጠበቅኩ ነው ብዬ እዚህ ጋር ጃኒ ግን ጋይስ ማለት ነው የሰው ፍቅር አላታ በጣም ነገርኳቸው። እንደዚህ ነው የምታልፊው ምግብ አልበላሽም፣ ምሳ አልበላሽም። ምንድን ነው ያኮረፈችው? ምንሽ ነው ያኮረፍሽው? ሰርፕራይዝ አለኝ። አይ ቲንክ ሰርፕራይዝ አለኝ። ሰርፕራይዝ እና ምንድን ነው ለዚህ ነው ያኮረፍሽው? አዲስ ገዛልሻለሁ። ጃኒ ናት እንደ ገዛችላት ጋይስ። ወይኔ ማን የሰበረብሽ? ክላስ ውስጥ ማርያም ሰው ነው የሰበረብሽ። ወይኔ ታዩ። ለዚህ ነው እንደዚህ ያኮረፍሽው ጋይስ። እንግዲህ አስቡት እናንተ። እኔ እኮ አልቆጣሽም፣ ችግር የለውም። በቃ ዛሬ አረጋግጫለሁ በደንብ ማለት ነው። እነዚህ ልጆች በቃ ዴት እያደረጉ ነው። ገዛሽላት ማርያምን ከነ ቦርሳው ጊፍት ገዝቼላት ከዛ ተምራለች አኮረፈች። እንዳለ ቆጣታ እኔ ግን አልቆጣሽ፣ ችግር የለውም። ለዛ ነው የደበረሽ ልጅ ነው 15 ለዛ ነው የምትወደው ግን ልጅቷ ሰላም ባያችሁ ናፍቀሽኝ ነበር ዛሬ ወይ እመጣለሁ እኮ እና መጥቻለሁ። አልጠበኩሽም፣ ቃሌን አላከበርኩም። ግን ወደ ቤት ትምህርት ቤት ሆነ የፈለኩት ነበር። ወደ ቤት ትምህርት ቤት ወደ ክፍሌ እሱንማ እኮ ነግሬሻለሁ ትናንትና። አልመጣም እዚህ ነው መጠብቅሽ ብዬሻለሁ። ታዷላ ጋይስ በጣም ወይኔ የጀመረውን ተጨረሰ። ምንድነው ሰርፕራይዝ ደግሞ? ምንድነው? ምንም ሰርፕራይዝ የለሽም። አንቺ ነሽ ሰርፕራይዝ። ስማ ምንድነው ሰርፕራይዝ ስለኛል? ሰርፕራይዝማ እኔ ናኦድ አዶናይ ሆነን ስንጠብቅሽ እየበላን ምግብ ምናምን ታዛ መነጸሬን መናሽ እንዳትወስጂብኝ። ሰፋችብሽ አዶናይ እና ጃኒ በቃ ኦፊሻሊ ፍቅረኛ ነው። ሰፋች። የአዶናይ እህት ከጃኒ ጋር ያላትን ቅርበት አያችሁታላ። በጣም ነው የምትወዳት። ጃኒም እንዴት እንደምትንከባከባት አይታችኋል። ስለዚህ እነዚህ ልጆች የሆነ ነገር እየሸወዱን ነው እንጂ አንድ ላይ ናቸው። ሰው እንዳያቅባቸው ብለው ነው። እውነታቸውን በአንድ በኩል ደግሞ የሰው አይን ከባድ ነው። ደግሞ የሀበሻ አይን በጣም ነው ከባድ። አንድ ላይ ናቸው። እኔ አረጋግጫለሁ። ካሁን በኋላ የአዶናይ እህትም ታምራለች በጣም ጋይስ። ደስ ይላሉ በጣም ጋይስ። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ያበረታቱን። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።